ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ከጉዳት አገግሞ ለጨዋታ ዝግጁ ሆኗል ተብሎ የነበረው የቼልሲው ድንቅ ተጫዋች ኮል ፓልመር በድጋሚ ጉዳት አስተናግዷል። ኮል ፓልመር ምን አጋጠመው የሚለውን ጉዳይ እንመለከታለን። አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው የቼልሲንና የበርንሌን ጨዋታ በተመለከተ ከጋዜጠኞች ለቀረቡላቸው ጥያቄዎች ማብራሪያ ሰጥቷል። አሰልጣኝ ኢንዞ ማሬስካ የፓልመርን ጉዳት እንደዚሁም የሌሎች ተጫዋቾቹን ሁኔታ አስመልክተው ፕሬስ ኮንፈረንስ ላይ ያነሷቸውን ዋና ዋና ሐሳቦችን እንመለከታለን። አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ ቅዳሜ ቀን 9 ሰዓት ከ30 ላይ ቼልሲ ከሜዳ ውጪ ወደ ተርፍ ሞል በማቅናት ከበርንሌ ጋር ይፋለማል። አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው እንግዲህ የቼልሲ ተጫዋቾችን አሁናዊ ሁኔታን በተመለከተ ስለ ጨዋታው መግለጫ ሰጥቷል። ካነሷቸው ዋና ዋና ጉዳዮች መካከል የፓልመርን ጉዳት በሰፊው አንስቷል። እንግዲህ ኮል ፓልመር ከነበረበት የብሽሽት ጉዳት አገግሞ ትሬኒንግ መስራቱ ይታወቃል። እንደዚሁም ለጨዋታዎች ዝግጁ ሆኗል ሲባል ነበረ። ነገር ግን አሰልጣኝ ኢንዞ ማሬስካ እንግዲህ ተገኝተው ፕሬስ ኮንፈረንስ ላይ ተገኝተው አንድ አስደንጋጭ መረጃን ይፋ አድርጓል። ኮል ፓልመር እንደገና አዲስ ጉዳት አጋጥሞት ለ3 እና ለ4 ጨዋታዎች ከሜዳ እንደሚርቅ ነው የተናገሩት። ኮል ፓልመር የእግሩ ትንሽ ጣት ጉዳት ደርሶበት ጨዋታዎች እንደሚያመልጡት አሰልጣኝ ኢንዞ ማሬስካ ተናግሯል። እንግዲህ ያጋጠመው ጉዳት ምንድነው? ወደ መኝታ ክፍል ያመራ በነበረበት ወቅት የቤቱ በር እግሩ ላይ እንደተዘጋበትና የእግሩ ትንሿ ጣት የመሰበር ጉዳት እንደደረሰበት አሰልጣኝ ኢንዞ ማሬስካ ተናግሯል። በዚህም የተነሳ እንግዲህ ኮል ፓልመር ቼልሲ ከበርንሌ እንደዚሁም በሻምፒየንስ ሊግ ከባርሴሎና እንደዚሁም በሚቀጥለው ሳምንት ከአርሰናል ጋር በሚደረገው የለንደን ደርቢ ጨዋታዎችን እንደሚያመልጠው ነው አሰልጣኝ ኢንዞ ማሬስካ ያረጋገጡት። እንግዲህ ምናልባት ኮል ፓልመር ሊመለስ የሚችለው ቼልሲ ከበርንማውዝ እና ከሊድስ ዩናይትድ በሚያደርገው ጨዋታዎች ላይ የመመለስ እድል ሊኖረው እንደሚችልም አሰልጣኝ ኢንዞ ማሬስካ ተናግሯል። እንግዲህ ኮል ፓልመር ለረጅም ጊዜ የብሽሽት ጉዳት አጋጥሞት እንደነበር ይታወቃል። አሁን ላይ እንግዲህ ከጉዳቱ አገግሞ ከቼልሲ ጋር ልምምድ እንደሰራ አስተውለናል። እንግዲህ አርሰናል እና ለባርሴሎና ጨዋታ ላይ ይደርሳል፣ እንደዚሁም በዚህ ጨዋታ ላይ ይሰለፋል ተብሎ በጉጉት ሲጠበቅ የነበረው ፓልመር እንግዲህ ድጋሚ ጉዳት አጋጥሞት በርካታ 3 እና 4 ጨዋታዎች እንደሚያመልጡት ነው የተገለጸው። እንግዲህ ዛሬ ላይ ትልቁ ቼልሲ ቤት የተሰማው ዜና ይሄ ነው ብሎ መናገር ይቻላል። በእርግጥ ይህ ዜና ለብዙ የቼልሲ ደጋፊዎች የሚያሳዝን ዜና ነው ብሎ መናገር ይቻላል። ምክንያቱም ኮል ፓልመር የቼልሲ ወሳኝ ተጫዋች እንደሆነ ይታወቃል። ብዙ የቼልሲ ደጋፊዎች በፓልመር ላይ ትልቅ ተስፋ አላቸው። የጨዋታውን ሁኔታ የሚቀይር ጎሎችን የሚያስቆጥር አሲስት የሚያደርግ አስደናቂ ተጫዋች ነው ብሎ መናገር ይቻላልና የፓልመር በድጋሚ መጎዳት ለብዙ የእግር ኳስ ወዳድ ማህበረሰብ አስደንጋጭ ዜና ነው ብሎ መናገር ይቻላል። ፓልመር እንግዲህ ያጋጠመው ጉዳት በጣም የከፋ ጉዳት የሚባል አይደለም። 1 ሳምንት ያህል ነው ከሜዳ ሊርቅ የሚችለው። ነገር ግን ቼልሲ በዚህ 1 ሳምንት ውስጥ ያለበት ጨዋታ ከባድ ጨዋታዎች በመሆናቸው ነው እንግዲህ የፓልመር ለ1 ሳምንትም ቢሆን ጉዳት ማስተናገዱ ለቼልሲ መጥፎ ዜና ነው የሚባለው። ምክንያቱም ከአርሰናል ጋር ከባርሴሎና ከባድ ጨዋታዎች ስላሉበት ፓልመር እንግዲህ ቢኖር በዚህ ጨዋታ ላይ ልዩነት የሚፈጥር ተጫዋች በመሆኑ ለቼልሲ ትልቅ ግልጋሎት ያደርግ ነበር። ነገር ግን አልሆነም። 2 እና 3 ጨዋታዎች እስከ 4 ጨዋታዎች እንግዲህ ያመልጧል ማለት ነው። አሰልጣኝ ኢንዞ ማሬስካ በሌሎች ተጫዋቾች ጉዳይም ላይ ማብራሪያ ሰጥቷል። በመጀመሪያ ባዲያሽሌ ነበር ያነሱት። እንግዲህ ባዲያሽሌ ጉዳት አስተናግዶ የተወሰኑ ጨዋታዎች እንዳመለጡት ይታወቃል። ዛሬ ግን አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው ባዲያሽሌ ከጉዳት አገግሞ ለጨዋታ ዝግጁ መሆኑን ተናግረዋል። ቼልሲ እንግዲህ ከበርንሌ ለሚያደርገው ጨዋታ ባዲያሽሌ ዝግጁ መሆኑን አረጋግጧል። ሌላው ሞሰስ ካይሴዶን በተመለከተ ነበር ሐሳባቸውን የሰጡት። ሞሰስ ካይሴዶ በሰላም ወደ ቡድናችን ትላንትና ማታ ተቀላቅሏል። ከኢንተርናሽናል ብሬክ ማለት ነው። ሀገሩ ኢኳዶር ለነበረባት የፊፋ የሀገራት ጨዋታ እንግዲህ ወደ ኢኳዶር አቅንቶ ነበረ የቼልሲ ወሳኝ ተጫዋች ሞሰስ ካይሴዶ። ነገር ግን ያለምንም ጉዳት በጥሩ ሁኔታ ወደ ቡድናችንን ተቀላቅሏል ሲሉ አሰልጣኝ ኢንዞ ማሬስካ ተናግሯል። ሌላው ኢንዞ ፈርናንዴዝን እና ፔድሮ ኔቶን በተመለከተ እንደዚሁ ሐሳባቸውን ሰጥቷል።
ሁለቱም ተጫዋቾች አሁን ላይ በጥሩ ሁኔታ ላይ ሆነው ለበርንሌው ጨዋታ ዝግጁ መሆናቸውን አሰልጣኝ ኢንዞ ማሬስካ አረጋግጧል። ኢንዞ ፈርናንዴዝም የጉልበት ጉዳት እንዳጋጠመው ተዘግቦ ነበር። እንደዚሁም ፔድሮ ኔቶ ቼልሲ ከወልቭስ ባደረገው ጨዋታ ላይ እንግዲህ 77ኛ ደቂቃ ላይ ጉዳት አጋጥሞት እንደተቀየረ ይታወቃል። እንደዚሁም ፖርቹጋል ለሀገሩ ፖርቹጋል እንደዚሁ በጉዳት ምክንያት መሰለፍ አልቻለም ነበር። ምናልባትም የተወሰኑ ጨዋታዎች ቼልሲ ቤትም ሊያመልጡት ይችላሉ የሚሉ ዜናዎች ነበሩ። ነገር ግን አሰልጣኝ ኢንዞ ማሬስካ ኢንዞ ፈርናንዴዝም ፔድሮ ኔቶም ሙሉ ለሙሉ ከጉዳት አገግመው ለጨዋታው ዝግጁ መሆናቸውን አረጋግጧል። ሌላው ስለ ስቲቫኦ ዊሊያን እንደዚሁ ሐሳባቸውን ሰጥቷል። አሰልጣኝ ኢንዞ ማሬስካ ከኢንተርናሽናል ብሬክ በሰላም ተመልሷል። ምንም የጉዳት ሁኔታ የለበትም። አሁን ላይ በቼልሲ ቤትም በሀገሩም በሚያደርገው እንቅስቃሴ እኔ በጣም ደስተኛ ነኝ። እሱም እንደዚሁ ስቲቫኦ ዊሊያንም እንደዚሁ ደስተኛ ነው በቼልሲ ቤት ሲሉ ሐሳባቸውን ገልጿል አሰልጣኝ ኢንዞ ማሬስካ። ሌላው ስለ ማሉ ጉስቶ አንስቷል። እንግዲህ አሰልጣኝ ኢንዞ ማሬስካ ስለ ማሉ ጉስቶ ምንድነው ያሉት? በርካታ ጊዜ ደጋግሜ ተናግሬ ያለው ማሉ ጉስቶ የቼልሲ ወሳኝ ተጫዋች ነው፣ የቼልሲ ዋነኛ ተጫዋች ሆኖም ይቀጥላል ሲሉ ነው አሰልጣኝ ኢንዞ ማሬስካ የተናገሩት። ይህ የዚህን ተጫዋች ኳሊቲ አንስቷል። በተለያየ ቦታ በተለያየ ፖዚሽን መጫወት የሚችል አስደናቂ ተጫዋች ነው። ስለዚህ በኔ በኩል በጣም በማሉ ጉስቶ በጣም ደስተኛ ነኝ፣ ከኛ ጋም በሚገባ ይቀጥላል ሲሉ ነው ስለ ማሉ ጉስቶ የተናገሩት። እንግዲህ ማሉ ጉስቶ በቼልሲ ቤት ብዙም ደስተኛ አይደለም፣ ቼልሲ ሊለቅ ይችላል የሚሉ አንዳንድ ግምቶችና ዘገባዎች ነበሩ። እንግዲህ ይህንን ዘገባ ለማስተባበል ይመስላል አሰልጣኝ ኢንዞ ማሬስካ ሐሳባቸውን የሰነዘሩት። ምናልባትም ወደ ጣሊያን ወደ ጁቬንቱስ ኦር ወደ ኤሲ ሚላን ሊያቀና የሚችልበት እድል አለ የሚሉ አንዳንድ የታብሎይድ ወሬዎች እንደዚሁም አንዳንድ ወሬዎች ይናፈሱ ነበርና ነገር ግን አሰልጣኝ ኢንዞ ማሬስካ ወሬዎቹን በማስተባበል በጣም በሱ ደስተኛ ነኝ፣ የተለያየ ፖዚሽኖችን መጫወት የሚችል አስደናቂ ተጫዋች ነው፣ የትም አይሄድም፣ ከኛ ጋር ይቀጥላል ሲሉ ነው አሰልጣኝ ኢንዞ ማሬስካ ማረጋገጫ የሰጡት። ሌላው ስለ ዲሳሲና ስለ ስተርሊንግም ሐሳባቸውን ገልጿል። ሁለቱም ተጫዋቾች የኛ ተጫዋቾች ናቸው። የሆነ ሰዓት አስፈላጊ በሆነ ሰዓት ወደ ዋናው ቡድን ቀላቅለን ከኛ ጋር ልናደርጋቸው እንችላለን ሲሉ ነው የተናገሩት። እንግዲህ ዲሳሲ ለቼልሲ ወጣት ቡድን እየተጫወተ እንደሆነ ይታወቃል። ቼልሲ ሬዲንግን ባሸነፈበት ጨዋታ የቼልሲ ወጣት ቡድን ሬዲንግን 4-1 ባሸነፈበት ጨዋታ እንደዚሁ አምበሉ ነው ገብቶ ቡድኑን ሲመራ ተመልክተናል። ለዚሁም ከቼልሲ ጋር ልምምድም ሲያደርግ ተመልክተናልና አሰልጣኝ ኢንዞ ማሬስካ እንግዲህ ዲሳሲ ለወጣቶች አንዳንድ ነገሮችን እንዲያስተምር በሚል የወጣት ቡድኑ ላይ ቀላቅለን ለልምድ እንዲያገኙ ተጫዋቾች አስደርገናል። ማለት ልምድ እሱ ለሌሎች ለወጣት ተጫዋቾች ልምድ እንዲሰጥ ማለታቸው ነው። ከዚህ በኋላ አስፈላጊ በሆነ ሰዓት ወደ ዋናው ቡድናችን ልንቀላቅለው እንችላለን ሲሉ ነው አሰልጣኝ ኢንዞ ማሬስካ የተናገሩት። ሌላው አሰልጣኝ ኢንዞ ማሬስካ ስለ በርንሌም ሐሳባቸውን ሰጥቷል። እንግዲህ ከወልቭስ የተለየ ቲም ነው ብዬ አስባለሁ። ወልቭሶች ጠንካሮች ናቸው፣ መከላከል ላይ ጎበዞች ናቸው። ካውንተር አታክም እንደዚሁ ጥሩ ቡድን መሆኑን ተመልክቻለሁ። እንግዲህ ነገር ግን እኛም ለማሸነፍ ወደ ሜዳ እንገባለን ሲሉ አሰልጣኝ ኢንዞ ማሬስካ ስለ በርንሌ ሐሳባቸውን ተናግሯል። እንግዲህ ቼልሲ አሁን ላይ 20 ነጥብ በመያዝ 3ኛ ደረጃ ላይ ይገኛል። አርሰናል 26 ነጥብ በመያዝ 1ኛ ደረጃ ላይ ሲሆን ማንቸስተር ሲቲ 22 ነጥብ በመያዝ 2ኛ ደረጃ ላይ ይገኛል። እንግዲህ አርሰናልና ማንቸስተር ሲቲ በዚህ ሳምንት እንግዲህ ጠንካራ ተጋጣሚዎች ይጠብቋቸዋል። ምናልባትም ነጥብ ለሚጥሉ ከሆነ ቼልሲ እና ቼልሲ ደግሞ የሚያሸንፍ ከሆነ ነጥቡን የማጥበብ ከፍተኛ እድል አለው። በአለፈው በ15 ቀን በተደረገው ጨዋታ እንግዲህ በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ነጥብ ጥሎ ነበረ። እንደዚሁ ቶትንሃም ነጥብ ጥሏል። ማንቸስተር ዩናይትድ ነጥብ ጥሎ ቼልሲ ከነበረበት 7ኛ ደረጃ ነበር ተስፈንጥሮ ወደ 3ኛ ደረጃ መምጣት የቻለው። ስለዚህ አሁንም ምናልባትም አርሰናል ከቶትንሃም የሚያደርገው ጨዋታ ላይ ነጥብ የሚጥል ከሆነ ቼልሲ ያለውን የነጥብ ልዩነት ወደ 3 ለማጥበብ ይችላል። ምክንያቱም እንግዲህ የሰሜን ለንደን ደርቢ ነው። ቶትንሃም ለአርሰናል በቀላሉ እጅ የሚሰጥ ቲም አይደለም። ስለዚህ አርሰናል ነጥብ የሚጥልበት እድል ካለ ቼልሲ ነጥብ የማጥበብ እድል ይኖረዋል ማለት ነው። እንደዚሁም ማንቸስተር ሲቲ ከኒውካስትል ዩናይትድ ነው እንግዲህ የሚፋለመው። ኒውካስትል ዩናይትድ እንደዚሁ ትልቅ ቡድን ነው፣ የሚናቅ ክለብ አይደለም። ስለዚህ
ማንቸስተር ሲቲ ነጥብ ሊያስጥል የሚችልበትም እድል ይኖራል። ስለዚህ ቼልሲ እንግዲህ ይህን ጨዋታ የሚያሸንፍ ከሆነ በእጅጉ ተጠቃሚ ይሆናል ብሎ መናገር ይቻላል። እንግዲህ በቼልሲ ቤት የተዘሙ አሰልጣኝ ኢንዞ ማሬስካም ተገኝተው ያነሷቸው ዋና ዋና ሐሳቦች እነዚህ ናቸው። ለማጠቃለል ያህል ኮል ፓልመር እንግዲህ ባጋጠመው የእግር ጉዳት የትንሽ እግሩ እንግዲህ ባጋጠመው የመሰበር አደጋ ከጨዋታ ውጪ መሆኑን 3 እና 4 ጨዋታዎች እንደሚያመልጡት ተናግሯል። ባዲያሽሌ ከጉዳት አገግሞ ለጨዋታው ዝግጁ መሆኑን አረጋግጧል። ኢንዞ ፈርናንዴዝ እና ፔድሮ ኔቶም እንደዚሁ ለጨዋታው ዝግጁ መሆናቸውን አሳውቀዋል። ስቲቫኦ ዊሊያን አሁን ላይ በቼልሲ ደስተኛ ነው፣ እኛም በሱ ደስተኞች ነን ሲሉ አስታውቀዋል። እንደዚሁም ማሉ ጉስቶ የትም አይሄድም፣ በቼልሲ ቤት ደስተኛ ነው፣ አስደናቂ ተጫዋች ነው፣ የኛ ምርጡ በቼልሲ ቤት የምርጥ ብቃት ከሚያሳዩ ተጫዋቾች አንዱ ነው። ስለዚህ በማሉ ጉስቶም እንደዚሁ ደስተኛ ነኝ ሲሉ ተናግረዋል። ስለ ዲሳሲና ስተርሊንግም በቀጣይ ጊዜያት እንደ ሁኔታው ታይቶ ዋናውን ቡድን የሚቀላቀሉበት ሁኔታ ሊፈጠር ይችላል ሲሉም እንደዚሁ አስረድቷልና ከሞላ ጎደል አሰልጣኝ ኢንዞ ማሬስካ ያነሷቸው ዋና ዋና ነጥቦች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። መልካም ጊዜ